ሰላም አንዱዓለም ቤስት ፋሚሊ ዛሬ በፓርት 4 መጥቼላችኋለሁ። የሚደረጉትን ነገሮች እናንተ አድርጉ፣ ሰብስክራይብ ምናምን ይሄን አድርጉ አይደለም። እንግዲህ እዚህ ሆማችሁ ላይ ሆናችሁ አራት ነጥቡን ትነኩልኛላችሁ ማለት ነው። አራት ነጥቡን ነክታችሁ እዚህ ጋር ሪዋርድ የሚል አለ። እዚህ ሪዋርዳችሁን ነክታችሁ ሄዳችሁ ምን ያክል ሰዓት እንደሰራችሁ ምናምን ቼክ ታደርጋላችሁ ማለት ነው። እኔ አሁን እዚህ ጋር ለምሳሌ 41 በ60 ነኝ። ትንሽ ደቂቃ ነው የቀረኝ፣ እሱን ስጨርስ ወስዳለሁ ማለት ነው። ሁለተኛውን ነው እየወሰድኩ ያለሁት። ሌላኛው ወደ ኋላ ተመልሳችሁ ሆማችሁ ማጌጥ ትችላላችሁ፣ ማሳመር ትችላላችሁ ማለት ነው። እሱን በምትነኩበት ጊዜ እንደዚህ ከስር ያሉት እንዳለ መርጣችሁ ማስገባት ትችላላችሁ። ብትፈልጉም ደግሞ የራሳችሁን ማስገባት ትችላላችሁ። ፎቶ ነክታችሁ እንዲያደርጋችሁ መርጣችሁ ሴቭ ስትሉት ሴቭ ያደርግላችኋል ማለት ነው። ሌላኛው ሼር ነው። ለጓደኞቻችሁ ፎሎ ለተደራረጓቸው ሰዎች እንደዚህ አድርጋችሁ ሁሉንም ክላይም አድርጋችሁ ትልኩላችኋላችሁ። ለነሱ በምትልኩበት ጊዜ እነሱ አክሰፕት ብሎ ይመጣሉ ማለት ነው። እንደዚህ ነው በቃ። ይሄ በጣም ምንም የሚያስቸግር ነገር የለውም። ሌላኛው ደግሞ ማሳያችሁ ሙዚቃ መዝሙሮች እንዴት እንደምታዳምጡ ነው። ለምሳሌ ሙስሊሞች ለምሳሌ የምታዳምጡት የነሺዳ መንዙማ ምናምን ሊሆን ይችላል። ለምሳሌ ቁርአን እንበልና እዚህ ጋር እንደዚህ አያችሁት፣ ቁርአን በቁርአን እንኑር የሚል መጣ ማለት ነው። እሱ እንደዚህ ከፍታችሁ ታዳምጣላችሁ። ፕሮቴስታንቶች ደግሞ እንደዚህ አድርጋችሁ ኢየሱስ በጸሎት ጊዜ የሚል አለ፣ እሱን ታዳምጣላችሁ ማለት ነው። ይሄ ደግሞ እዚህ ጋር የምታዩት ደግሞ የኦርቶዶክስ ነው ማለት ነው። የኦርቶዶክስ ነው። እንደዚህ የነካችሁ መዝሙራችሁን ታዳምጣላችሁ ማለት ነው። በጣም አሪፍ ነው። ይሄ ነገር ተወዳጅ አድርጎታል ማለት ነው። በጣም እየተዝናናችሁ እየጸለያችሁ ፈጣሪያችሁን ዱዓ እያደረጋችሁ ምናምን ትሰሩበታላችሁ ብዬ አስባለሁ። በጣም አሪፍ ስለሆነ ያዳመጣችሁትን ደግሞ ማይሶንግ ውስጥ ያስቀምጥላችኋል። ይሄ እንደዚህ አድርጋችሁ የተቀመጠላችሁ ነው የምታዩት። በጣም ተወዱታላችሁ። ኢሉሚናቲ ነው ለሚለው ሰው ላኩለት እና ኦፍ እንደዚህ አድርጋችሁ መውጣት ትችላላችሁ። እና አንዱዓለም ቤስት ፋሚሊ ግሩፕን መቀላቀል አትርሱ። አዳዲሶች ካላችሁ በቴሌግራም ሀይ በሉኝ። ሊንኩን እንድልክላችሁ የምትፈልጉ ተቀላቅላችሁ ጀምሩት። ቴንኪዩ